ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ ከኔ ጋር የምናየው ምንድነው ስለ ሉሜሪካል አናሊሲስ ሶፍትዌር እንዴት እንደሚጫን ነው የምናየው። ይሄ ደግሞ ሶፍትዌር አብዛኛውን ጊዜ ያው ስሪዲ ዲዛይኖችን የሚሰራ ነው። ሲቀጥል ልክ እንደ ሲኤስቲ ሶፍትዌር ነው። በጣም በስሪዲ ሞዴሎችን ለማየት የምንጠቀምበት ሶፍትዌር ነው። ስለዚህ ይህንን የምታገኙት ከቴሌግራም ቻናሌ ላይ ነው የምታገኙት። ስለዚህ ከቴሌግራም ቻናሌ ላይ ይህንን ሶፍትዌር አታች አደርጋለሁ ከዛ ላይ አውርዳችሁ መጠቀም ትችላላችሁ። ስለዚህ ምንድነው የምናደርገው? መጀመሪያ ይህንን ከመጫናችን በፊት ዊንዶው ዲፌንደሩን መዝጋት አለብን። ዊንዶው ዲፌንደር እዚህ ጋር ክሊክ አድርገን ዊንዶው ሴኩሪቲ ላይ እዚች ጋር ቫይረስ ኤንድ ቲሪት ፕሮቴክሽን የሚላለ እዛ ላይ ኦኬ እንላለን። ከዛ ወደ ታች ወረድ ስንል ቫይረስ ኤንድ ቲሪት ፕሮቴክሽን ሴቲንግ የሚላለ እሱን ክሊክ እናደርጋለን። ከዛ በኋላ እዚህ ጋር ከታች ጀምሮ ምንድነው ቴምፐር ፕሮቴክሽን ኦፍ እናደርጋለን። አውቶማቲክ ሳምፕል ሳብሚሽን የሚለውንም ኦፍ እናደርጋለን። ክላውድ ዴሊቨሪ ፕሮቴክሽንንም ኦፍ እናደርጋለን። ከዛ እዚህ ጋር መተን ዴቭ ድራይቭ ፕሮቴክሽን የሚለውንም ኦፍ እናደርጋለን። ከዛ ሪል ታይም ፕሮቴክሽንንም ኦፍ እናደርጋለን። ስለዚህ ከዛ ኦፍ አረግን ማለት ነው። ስለዚህ ከዛ በኋላ ይችኛዋን ሚኒማይዝ እናደርጋለን። ሚኒማይዝ ካደረግን በኋላ ይችኛዋን ፎልደር እንከፍታለን። ፎልደር ኦፐን እንላለን። ኦፐን ካደረግን በኋላ ይሄኛው እናደርጋለን ኤክስትራክት እናደርጋለን። ኤክስትራክት ይህንን ራይት ክሊክ ታደርጉና እዚህ ጋር በዊንራር ኦር በሰቨን ዚፕ ኤክስትራክት ማድረግ ትችላላችሁ። ይኸው ኤክስትራክት አደርጋለሁ። ኦልሬዲ ለእኔ ስላለ እኔ ኤክስትራክት ስላደረጉ ኤክስትራክት አድርጌያለሁ እና እዚህ ጋር ኤክስትራክት ተደርጎ ነው ያለው። ስለዚህ እናንተ በራሳችሁ ላይ ኤክስትራክት ታደርጋላችሁ። ከዛ በኋላ እዚች ጋር ደግሞ ፎልደሯ አለች አክቲቬት የምናደርጋት ፎልደር ውስጥ ነች ያለችው። ከዛ በኋላ ይህንን ኦፐን እንላለን። ኦፐን ካረግን በኋላ እዚህ ጋር መተን ሉሜሪካል ኢንስታለር የሚላለ ሉሜሪካል ኢንስታለር የሚለውን ራይት ክሊክ ነክተን ራን አስ አድሚኒስትሬተር እንላለን። ከዛ ራን አስ አድሚኒስትሬተር እንላለን። ከዛ ኢንስታል እዚህ ጋር ዱ ዩ ዊሽ ቱ ኢንስታል ዚስ ኮምፖነንትስ ይላል። ስለዚህ ኢፍ ዩ ቹዝ ካንስል ሴትአፕ ዊል ኤግዚት። ስለዚህ ኢንስታል እንላለን። ኢንስታል እንዳለን ኮፒንግ ሪኳየር ፋይል ስላል ኦልሬዲ የጫኔ ነው ያለው። እንጠብቃለን እንጠብቃለን እንጠብቃለን። እስከሚጨርስ ድረስ ኦልሬዲ እስካሁን አልጀመረም። ሴትአፕ አሁንም አልጀመረም። ይሄው ፕሪፔሪንግ ቱ ኢንስታለር እንጠብቃለን። ዊንዶው ኢንስታለር ኢንስታል እያደረገ ነው። እንጠብቃለን። ስለዚህ ይሄኛው አብዛኛውን ጊዜ ከኦፕቲክስ ጋር የተያያዙ ነገሮችን ለመስራት በጣም ሂውጅ የሆነ ሶፍትዌር ነው። በጣም በስሪዲ የሚታይበት ነው። ስለዚህ ይሄ አሁን ሉሜሪካል አናሊሲስ የሚባለው የሚሰራው ጎልድ ስታንዳርድ ሞዴሊንግ ፎቶኒክ ኮምፖነንቶችን ፕሮሴስ ያደርጋል። ፕሮሴሶችን እና ማቴሪያሎችን ቼክ የምናደርግበት ነው። ስለዚህ
ይሄ ሞዴሎችን በስሪዲ የምናይበት ነው። ስለዚህ ኦልሬዲ አሁን ሴታፑን ራን አድርጓል እና ከዚህ በኋላ ዌልካም ቱ አኒስ ሉሜሪካል 2020 ይላል። አርቱ 64 ሴታፕ ዩዘር ይላል። ስለዚህ እዚች ጋር ነክስት የምትላትን ክሊክ እናደርጋለን። እዚህ ጋር ሌጋል አግሪመንት የሚለው ጽሁፉ አለ። ይህንን ትላችሁ እዚህ ጋር አክሰፕት ትላላችሁ። አክሰፕት ዘ ተርምስ ኢን ዘ ላይሰንስ አግሪመንት ይላል። ከዛ ነክስት እንላለን። ከዛ እዚህ ጋር መተን እነዚህን አድ ፌርዌል ኤክሰፕሽንስ ፎር ማይክሮሶፍት ኤምፒአይ የሚለውን እነዚህን ሁለቱንም ክሊክ እንላለን። ቲክ ካደረግን በኋላ ቲክ ከደረገች በኋላ ነክስት የሚለውን እነካለን። ነክስታል። ከዛ በኋላ ኢንስታል የሚለውን ክሊክ እናደርጋለን። ኦልሬዲ ሴታፑ በትክክል አሁን እየጫነ ነው። ፕሊዝ ዌይት ዊል ዘ ሴታፕ ዩዘር ኢንስታልስ አኒስ ሉሜሪካል 2020 R2 464 ይላል። X64 ይላል። ስለዚህ እንጠብቃለን። እየጫነ ነው። በትዕግስት መጠበቅ ነው። ኦልሬዲ ሶፍትዌሩ ኢንስታል እየተደረገ ነው ያለው። ኦልሬዲ የጫነ ነው ያለው። እየጫነ ነው ያለው። እንጠብቃለን። ጠብቀን ይህንን አሁን ኮፒ ኒው ፋይል ይላል። ዳይሬክተሪ 9 ይላል። ሳይዝ 6 ይላል። ስለዚህ ኮፒ አድርገው እስከሚጨርስ ድረስ ትጠብቃላችሁ። ከዚህ በኋላ ነው ይህንን ከጨረሰ በኋላ እንዴት አክቲቬት እንደሚደረግ እንዴት ሶፍትዌሩን መጠቀም እንዳለብን ሶፍትዌሩ ሲከፈት ደግሞ ምን ይመስላል የሚለውን ነገር እያንዳንዱን የምናየው ይሄ ነገር ካለቀ በኋላ ነው። ይሄ ነገር ካለቀ በኋላ እንዴት እንደሚሰራ ምን እንደሚሰራ እያንዳንዱን ነገር እናያለን ማለት ነው። ስለዚህ ይሄ አሁን ኮፒ አድርጎ ፋይሉን እስከሚጨርስ ድረስ እንጠብቃለን ማለት ነው። ስለዚህ ኮፒ እያደረገ ነው ያለው። ባለፈው የለቀቅኳቸውን ቪዲዮዎችን አይታችሁታል ብዬ አስባለሁ። ስለዚህ አብዛኛውን ጊዜ ማስተርስ ለሚማሩ ተማሪዎች፣ ፒኤችዲ ለሚማሩ ተማሪዎች በጣም ወሳኝ የሆኑ ሶፍትዌሮች ናቸው። አብዛኛውን ጊዜ በሳይንስ ዘርፍ ላይ ለሚማሩ ተማሪዎች በጣም ወሳኝ የሆኑ ሶፍትዌሮች ናቸው የለቀኩት። አብዛኛውን ጊዜ ወደ ፊዚክስ አካባቢ ያሉ ሰዎች ይጠቀማሉ። ወደ መካኒካል አካባቢ ላይ ያሉ በቃ የተለያዩ እነዚህ አሁን ማተላብ አብዛኛውን ጊዜ ይጠቀማሉ። ወደ መካኒካል ኤሌክትሪካል አካባቢ ላይ ወደ ሳይንስ ዘርፍ ላይ ያሉ ይጠቀማሉ እሱን ሶፍትዌር። ስለዚህ ምን የመለቃቸውን እያንዳንዱ ቪዲዮ እንደደረሳችሁ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የደወሏን ምልክት እየጫናችሁ ቤተሰብ ሁኑ። ስለዚህ አዳዲስ መረጃዎች ይደርሳሉ። ከዛ ሀሳብ አስተያየት ካለ በኮመንት መስጫው ላይ ማስቀመጥ ትችላላችሁ። ያልገባ ነገርም ካለ በኮመንት መስጫ ላይ አስተያየት መጻፍ ትችላላችሁ። ስለዚህ አሁን ይሄኛው ሶፍትዌር ሉሜሪካል አናሊሲስ የሚባለው ኤፍዲቲ ነው የሚባለው። አብዛኛውን ጊዜ ኤፍዲቲ የሚባለው ሶፍትዌር ይሄ ነው። ስለዚህ እስከሚጨርስ ድረስ እንጠብቃለን። ኦልሬዲ እየጨረሰ ነው ያለው። ስለዚህ ይሄ ከጨረሰ በኋላ እያንዳንዱ ነገር በቅደም ተከተል እናያለን ማለት ነው። ስለዚህ አሁን ከማሳየው ውስጥ አንድ ስቴፕ ከዘለላችሁ ይሄኛው ሶፍትዌር ላይሰራላችሁ ይችላል። ስለዚህ እያንዳንዷን ነገር
ቪዲዮንም አውርዳችሁም ይሁን ቪዲዮን ፕሌይ እያደረጋችሁ ፓውዝ እያደረጋችሁ በፒሲያችሁ ላይ ኦር በደስክቶፓችሁ ላይ መጫን ትችላላችሁ። ስለዚህ ይህ ወሳኝ ሶፍትዌር ነው። ስለዚህ እስከሚጨርስ ድረስ እንጠብቃለን። አሁንም አላለቀም። ቢያንስ ኦሎሞስት 75% ደርሷል። እንጠብቃለን። ይሄው ኦልሬዲ አይታችሁ ከሆነ ይሄው ሉሜሪካል 2020 R2 የሚለው ተጭኗል። እዚህ ስክሪን ላይ ዴስክቶፕ ላይ ካያችሁ ፋይሏን አስቀምጧታል ሴታፓን። ስለዚህ ይሄንን ቀጥታ አንከፍተውም። ስለዚህ ምንድነው የምናደርገው? ይሄንን ቀጥታ ከመክፈታችን በፊት መጀመሪያ አክቲቬት ማድረግ አለብን። አክቲቬት ካላረግን ይሄኛው ሴታፕ በትክክል ራን አያደርግልንም። ስለዚህ አክቲቬት እናደርጋለን። አክቲቬት ለማድረግ እንዴት ነው አክቲቬት የምናደርገው ብሎን ከዚህ በኋላ ይሄኛው ከጨረሰ በኋላ እናየዋለን። ስለዚህ እያንዳንዱን ነገር በቅደም ተከተል አሳያለሁ። ሶፍትዌሩንም እዛው አስቀምጥላችኋለሁ። ይሄው ኦልሬዲ ጨርሷል። ስለዚህ ኮምፕሊትድ ዘ አናሊሲስ ሉሜሪካል 2020 R2 464 ቢት ሴትአፕ ዊዛርድ የሚለው ይሄኛው ጨርሷል። አሁን እዚህ ጋር ላውንች ሉሜሪካል እንላለን። ስለዚህ እችኛዋን ቲክ አናደርግም፣ ላውንች አናደርግም፣ ፊኒሽ እንላለን። ኦልሬዲ ስለዚህ ፊኒሽ ካረግን በኋላ ወዴት ነው የምንሄደው? እዚህ ጋር እንመጣለን። መተን ምንድን ነው እዚህ ጋር ክራክ ፎልደር አለ ኦር ሪድሚ የምትላለች እችኛው ማንበብ እንችላለን። ስለዚህ ሪድሚ ብለው እንከፍተዋለን። ከከፈትን በኋላ ምን ይላል? ኢንስታል አናሊሲስ ሉሜሪካል 2020 R2 ዊን 64 የሚለውን ይህን እንጭናለን። ኢንስታል ካረግን በኋላ ኦቨርራይት ኦሪጂናል ፕሮግራም ፎልደር ላይ ምንድነው የምናደርገው? ክራክድ የሆኗን ያችኛዋን አክቲቬቷን ምን እናደርጋለን? ኮፒ ያደረግነው ቀጥታ በምን ላይ ፕሮግራም ፋይል እዚህ ጋር ፔስት እንላለን ማለት ነው። ስለዚህ ይሄው እዚህ ጋር መጥቻለሁ። ይችኛዋ ኦፕን እንላለሁ። ኦፕን ካረኩ በኋላ ይሄንን ኮፒ አድርጌ እጭናለሁ ማለት ነው። ስለዚህ ኮፒ ያደረኩትን እዛ ላይ አምጥቼ ፔስት እላለሁ። ስለዚህ ኮፒ እናደርጋለን። ስለዚህ እዚህ ጋር መተን ምንድነው የምናደርገው? ቅድም ያልኩት እዚች ጋር ያለችውን ሰሌክት እናደርጋለን። ከዛ ኮፒ ካደረግን በኋላ ወዴት ነው የምንመጣው? እዚች ጋር እዚህ ፒሲ ላይ እንመጣለን። ከዛ እዚህ ጋር ፒሲ ክሊክ እናደርጋለን። ሎካል ዲስክ የሚለውን ኦፕን እንላለን። ከዛ በኋላ ፕሮግራም ፋይል ላይ እንመጣለን። ፕሮግራም ላይ ስንመጣ ሉሜሪካል የምትላለች እዚች ጋር ክሊክ እንላለን። እዚህ ጋር ፔስት እንላለን። ከዛ ኮንቲኒው እንላለን። ኦልሬዲ እዚህ ጋር ተጭኗል። እዚህ ጋር እንመጣለን። እዚህ ጋር ምን እናደርጋለን? ፔስት እንላለን እዚች ጋር። ከዛ የስ እንላለን። ኮንቲኒው እንላለን። እዚህ ጋር ኮንቲኒው ካልን በኋላ ኦልሬዲ እነዚህ ተጭነዋል ማለት ነው። ስለዚህ ከዚህ በኋላ ወዴት ነው የምንሄደው? ሶስተኛ ስቴፓችን ጋር ስንሄድ እዚች ጋር ምንድነው ክሬት ሲስተም ኢንቫይሮንመንት ቫሪያብል ይላል። ስለዚህ ይሄንን ክሬት ለማድረግ ወዴት ነው የምንሄደው? ይሄንን ሲስተም ኢንቫይሮንመንቱን ክሬት ለማድረግ እንሄዳለን። እዚች ጋር እዚህ ፒሲ ላይ እንመጣለን። እዚህ ፒሲ ላይ ይሄንን እዚህ ፒሲ ላይ መተን ራይት ክሊክ አድርገን ከዛ ሾው ፕሮፐርቲ
ከዛ ፕሮፐርቲስ ምለው ላይ ስንመጣ ምንድነው ይከፍትልናል። እንጠብቃለን። ኦልሬዲ እየከፈተልን ነው። ሴቲንግ ይመጣል ማለት ነው። ስለዚህ ሴቲንግ ላይ ገብተን ሲስተም ኢንቫይሮንመንት እዚህ ጋር ስትመጡ አባውት ላይ ስትመጡ እዚህ ጋር አድቫንስ ሴቲንግ ይላል። አድቫንስ ሴቲንግ ብለውን ክሊክ እንላለን። አድቫንስ ሴቲንግ ክሊክ ካደረገን በኋላ እዚች ጋር ኢንቫይሮንመንታል ቫሪያብል የሚላለ ኢንቫይሮንመንት ቫሪያብል ብለውን ክሊክ እንላለን። ከዛ እዚህ ጋር መተን ክሊክ ኒው እንላለን። ኒው ብለን እዚህ ጋር ሲስተም ኢንቫይሮንመንት ክሬት እናደርጋለን። ያ ማለት ይሄው እዚህ ጋር ላይሰንሲንግ ሲ ፎልደር ምለውን ይሄንን ክሬት እናደርጋለን። እዚህ ጋር ክሬት እንላለን። ኮፒ ፔስት እንላለን። ኦኬ እንላለን። ከዛ በኋላ ኒው እንላለን። ከዛ በኋላ ምንድነው የምናደርገው? እችኛዋን ደግሞ የዚችኛዋንም ሲስተም ኢንቫይሮንመንት ክሬት እናደርጋለን። ይሄው ክሬት አደረግን። ከዛ በኋላ እዚች ጋር የምትጻፈዋን ነገር እንጽፋለን። እዚህ ጋር ያለችውን እችኛዋን ሊንኳን ክሬት እናደርጋለን። ተግባባና እዚህ ጋር ያለችውን ክሬት እንላለን። ይሄው ከዛ ኮፒ አድርጌያለሁ። እችኛዋን አምጥቼ እዚህ ላይ ምንድነው ማድረገው? ፔስት ላለው ማለት ነው። ፔስት ላለው ስለዚህ ኦኬ እንላለን። ከዛ ኦኬ ኦልሬዲ ጨርሰናል ማለት ነው። ከዛ በኋላ ራን ኦር ስታርት ምለው ላይ እንመጣለን። ኦል ፕሮግራም ላይ ኮንፊገር ላይሰንስ የሚለው ላይ እንመጣለን። ከዛ ኦልሬዲ ይሄንን ስለጨረሰን ክሎዝ እንላለን። ከዛ እዚህ ጋር ዊንዶ አይኮኗን ክሊክ ካረገን በኋላ ኦል ፋይልስ የሚለው ላይ ስንመጣ እዚች ጋር ኮንፊገር ላይሰንስ የምትላለች እሷን ራን አስ አድሚኒስትሬተር እንላለን። ይኸው እየከፈተ ነው ያለው። እንጠብቃለን። ይሄው በቃ ስለዚህ እዚህ ጋር ስታተስ አለ፣ ፍሎቲንግ አለ፣ ኖድ ሎክድ የሚል አለ። ስለዚህ እዚች ጋር ፍሎቲንግ የምትላን ነገር ክሊክ እንላለን። ፍሎቲንግ ላይ ከመጣን በኋላ ላይሰንስ ማናጀር ሴሌክሽን ምሎ ላይ እዚህ ጋር ኢንተርፕራይዝ የምትላን ክሊክ እንላለን። ከዛ እዚህ ጋር እንመጣለን ሎካል ሆስታችን። ስለዚህ እዚች ቦታ ላይ ችኛን ፔስት ታደርጉና አፕላይ እናደርጋለን። አፕላይ ዚ ሴቲንግ ማይ ዩዘርስ አካውንት ኦንሊ ይላል። ኮንፊገር ማይ አካውንት ዩዝ ሲስተም ዲፋልት የሚላለ ሜክ ዚ ሴቲንግ ዘ ሲስተም ዲፋልት እንዲያደርግ ከፈለጋቸው እዚህ ጋር አፕላይ እናደርጋለን። አንደኛ ያለችውን ስለዚህ ኦኬ እንላለን። ኦልሬዲ ጨርሰናል። አሁን እዚች ጋር ሴታፓ በዴስክቶፕ ላይ ያለችውን ሴታፓ ምን እናደርጋለን? ራይት ክሊክ ነክተን እዚህ ጋር ራን አስ አድሚኒስትሬተር እንላለን ማለት ነው። ከዛ ኦልሬዲ አፕሊኬሽኑ ራን እያደረገ ነው ያለው። ስለዚህ እንጠብቃለን። ኦልሬዲ ሶፍትዌሩን እዚች ጋር አለው እንላለን። እንጠብቃለን። መጥቷል። ይሄ ያሉ ኑሜሪካል አናሊሲስ የሚባለው ሶፍትዌር ይሄንን ይመስላል። እዚህ ውስጥ አሁን ለምሳሌ ፕሮዳክቶች አሉ። እዚህ ጋር ምንድነው ኤፍዲቲዲ ይሰራል፣ ሞድ ዲጂዲቲ ይሰራል፣ ኤፍኢኤም የሚባል አለ። እዚህ ጋር አሉ። አሁን ኤሌክትሮማግኔቲክ ሲሙሌሽን፣ ዌብ ጋይድ ሲሙሌሽን ይሰራል፣ ኤሌክትሮማግኔቲክ ሲሙሌሽን ይሰራል፣ በስሪዲ ይሰራል። እዚህ ጋር ደግሞ ስሪዲ ቻርጅ ትራንስፖርት ሲሙሌተር ይሰራል፣ ሂት ትራንስፖርት ሲሙሌተር ይሰራል፣ ኳንተም ዌልጂን ሲሙሌተር ይሰራል። በቃ እሱ ማይሰራው ነገር የለ። በቃ ብዙ ነገሮች አሉ አሁን እዚህ ጋር። ስለዚህ እኛ አሁን ኤፍዲቲዲ የምትሏን ይችኛዋን ኒው ፋይል ክሬት እንላለን። ኤፍዲቲዲ የምትሏን ክሊክ እናደርጋለን። አሁን ይከፍትልናል። እስከሚከፍት እንጠብቃለን።
ይሄኛው ማለት ነው ኤሌክትሮማግኔቲክ ሲሙሌተር የሚባለው ኤሌክትሮማግኔቲክ ሲሙሌተር የሚለውን አስጀምረናል። ኦልሬዲ ይሄው ኦልሬዲ ኤፍዲቲዲ ሶፍትዌር ኦልሬዲ በቃ ከፈተልኝ ማለት ነው ትክክለኛ በቃ። ስለዚህ ይሄኛው ኤክስ ዋይ ቪው ነው፣ ይሄ ደግሞ ኤክስ ዘድ ቪው ነው፣ ይሄ ደግሞ ዋይ ዘድ ቪው ነው፣ ይሄ ደግሞ ፐርስፔክቲቭ ቪው ነው። ስለዚህ እዚህ ጋር ማቴሪያሎች አሉ። ማቴሪያል ሴሌክሽን አለ፣ ስትራክቸር አለ፣ አትሪቢዩት አለ፣ ኮምፖነንቶች አሉ። እዚህ ጋር ኮምፖነንት ብዙ አይነት ኮምፖነንቶች አሉ። ሰርፌስ፣ ፎቶኒክ ክሪስታልስ አለ፣ ግሬቲንግ የሚባል አለ። እዚህ ጋር ከመጣቸው ደግሞ ሼፖች፣ ስትራክቸሮች አሁን ለምሳሌ ትራያንግል፣ ሬክታንግል፣ ፖሊጎን፣ ሰርክል፣ ሪንግ በቃ የተለያዩ አሉ። እዚህ ጋር ደግሞ ሲሙሌተር አለ አይታል ሜሽ እና ሪጅኑ ማለት ነው። ስለዚህ ሪጅን አለ፣ ሜሽ አለ። እዚህ ጋር ከመጣቸው ደግሞ ፋር ፊልድ ፕሮጀክሽን አለ፣ ኦፕቲካል ፓወር አለ፣ ሬዞናንስ አለ፣ እያንዳንዱ ነገር። ስለዚህ ይህንን ከዛ በኋላ ቼክ የምናደርገው እዚህ ጋር ነው። ራን እናደርጋለን እያንዳንዱን ነገር። አሁን እዚህ ጋር መጥቼ አንድ ማቴሪያል ሰለክት ባረግ ይኸው ሪንግ ወስጄ ያለው ሪንግ አሁን እንደዚህ ነው። ስለዚህ ዙም ማድረግ ሲፈልጉ እዚህ ጋር ዙም ታደርጋላችሁ። እዚህ ጋር ማቴሪያሎችን ሰለክት ሲታደርጉ ማቴሪያል አለ እዚህ ውስጥ ብዙ አይነት ጎልድ፣ ሲልቨር ምናምን በቃ የተለያዩ ነገሮች አሉ። ከዛ የምትሰሩት ነገር ካለ ትሰራላችሁ። ከዛ በግራፍ መልክ ያስቀምጥላችኋል እያንዳንዱን ነገር። ስለዚህ በጣም ይሄ አሪፍ ሶፍትዌር ነው። ይሄንን ኢንስታል አድርጋችሁ በፒሲያችሁ ላይ መጠቀም ትችላላችሁ። ይህንን ካያችሁ አሁን ዙም እያደረጋችሁ ማየት ትችላላችሁ። ይኸው ዙም አድርጌ ማየት ይችላለሁ ማለት ነው። ስለዚህ ይሄ ኤክስ ዋይ ነው። እዚህ ጋር ይሄ ኤክስ ዋይ ነው። ይሄኛው ደግሞ ኤክስ ዘድ ነው። ይሄ ደግሞ ዋይ ዘድ ቪው ነው። ይሄ ፐርስፔክቲቭ ቪው ነው። ከዛ በቃ ይሄንን ይመስላል። ደግሞ ስክሪፕት እዚህ ጋር መጻፍ ትችላላችሁ። እዚህ ጋር አዲስ ፎልደር ከፍታችሁ ኒው ስክሪፕት የምትላለች ስክሪፕት በፓይተን ኦር በሉሜሪካል ስክሪፕት ጽፋችሁ አፕሎድ አድርጋችሁ ፕሮግራሙን ራን ማድረግ ትችላላችሁ። ስለዚህ ይሄ ሉሜሪካል አናሊሲስ ሶፍትዌር የሚባለው ይሄንን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ጊዜ